ሰላም ሰላም ለመላው ኢትዮጵያውያን ሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልኝ። ይህ እንግዲህ እይታ ቻናል ነው፣ አዲስ ነው። እንግዲህ በዚህ ቻናል ሴቶች እርስ በርሳችን የምናወራበት የምንወያይበት የተለያዩ ቁም ነገር አዘል ሀሳቦችን እያነሳን የምንጨዋወትበት የምንመካከርበት በተጨማሪም ደግሞ ልምድ የምንቀያየርበት ልዩ ፕሮግራማችን ነው የሚሆነው። እንግዲህ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። እሺ እንግዲህ ዛሬ በእይታ ዩቲዩብ ቻናል ዳሰሳ የምናደርገው አረብ ሀገር የሚኖሩ እንዲሁም ሊሄዱ ያሰቡ ሴት እህቶቻችን ላይ ነው ትኩረት የምናደርገው ማለት ነው። ሳላንዛዛ ወደ ጉዳዩ ስገባ እንግዲህ በዛሬ ፕሮግራማችን ሁለት ትልቅና ወሳኝ የሆኑ ነጥቦችን እናያለን ማለት ነው። ይህ እንግዲህ ምንድነው? ሁለት አይነት ሰዎች አሉ ወደ አረብ ሀገር የሚሄዱ። እነሱም እነማን ናቸው የሚለውን ስናይ አንደኛ 5 አመት እና ከዛ በላይ እስከ 10 አመት ባለው ቆይተው ምንም አይነት ለውጥ በህይወታቸው ያላመጡ እና ሁለተኛው ደግሞ 2 አመትና እስከ 5 አመት ባለው ብቻ ሰርተው እንዴት ራሳቸውን እና ቤተሰባቸውን መለወጥ የቻሉ ሰዎችን ነው ዛሬ የምናየው የሚሆነው። እንግዲህ እስከ መጨረሻው አብራችሁኝ ሁኑ። እንግዲህ 5 አመትና ከዛ በላይ በሰው ቤት ጉልበታቸውን ገፍግፈው ሰርተው አብዛኛዎቹ ምንም ለውጥ የለም። አንዳንዴ ራሳችሁን ጠይቃችሁ ታውቃላችሁ? ለምንድነው ይሄ ሁሉ ጊዜ ሰርቼ የማያልፈለኝ ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? እስኪ ለምን ይመስላችኋል? እስኪ ሁላችሁም ኮሜንት ላይ የሚሰማችሁን ጻፉልኝ። በመጀመሪያ ደረጃ ተምረው የሚሄዱ እና ሳይማሩ ብዙም እውቀት ሳይኖራቸው በሚሄዱ ሰዎች መካከል ትልቅ የሆነ ልዩነት አለ። ተምረው የሚሄዱትን ስናይ ብዙ ነገር የገባቸው እንዴት ራሳቸውንም ድንበራቸውንም ማስከበር እንዳለባቸው በደንብ ያውቃሉ። አብዛኛው ሴቶች አረብ ሀገር የሚሄዱት ወይ ራሳቸውን ለመለወጥ ነው ወይ ደግሞ ቤተሰባቸውን ለመለወጥ ነው። ታዲያ ተምረው የሚሄዱትን ስናይ እነዛ ሰዎች ለማን መስራት እንዳለባቸው ምን መስራት እንዳለባቸው በደንብ ጠንቅቀው የሚያውቁ ናቸው። በተጨማሪም አብዛኛው ጊዜ ተምረው የሚሄዱ ሰዎች ከ2 እስከ 5 አመት ባለው ሰርተው ራሳቸውን እና ቤተሰባቸውን በደንብ የሚቀይሩ እነሱ ናቸው። ምክንያቱን ስናይ ለማን መስራት ምን መስራት የሰሩትን ለማን መላክ እንዳለባቸው በደንብ ጠንቅቀው ያውቃሉ። ጊዜያቸውን እና ጉልበታቸውን እንዴት ትልቅ ነገር ላይ ማዋል እንዳለባቸው ያውቃሉ። እንዴት የሚለውን ስናይ እነዚህ ሰዎች ስደትን መርጠው ሲሄዱ ቤተሰባቸው ምን አይነት ሁኔታ ላይ እንዳሉ ምን እንደሚያሳልፉ ከዚህ በፊት የነበሩበትን ህይወት በደንብ ያውቃሉ። በአጠቃላይ ስለ ቤተሰባቸው ጸባይ ኤቭሪቲንግ ያውቃሉ ማለት ነው። ስለዚህ ለሚጠየቁት ነገር እንዳለ የራሳቸው የሆነ ገደብ አላቸው ማለት ነው። በተጨማሪም ደግሞ ሶሻል ሚዲያ አጠቃቀም ሶሻል ሚዲያ ተጠቃሚ ናቸው። ሀገራቸው ምን አይነት ሁኔታ ውስጥ እንዳለች ያውቃሉ። ሶሻል ሚዲያ ላይ ወንዶች ሴቶችን ተጠቅመው ምን እንደሚሰሩ ያያሉ። ከሶሻል ሚዲያ የተለያዩ ራሳቸውን ሊጠቅማቸው የሚችል መረጃዎችን ይመለከታሉ። የሚያድጉበትን መንገድ ይፈልጋሉ። ፊውቸራቸውን ያስባሉ። በአጠቃላይ ሶሻል ሚዲያ ለበጎ ነገር ይጠቀማሉ። ራሳቸውን ቢውልድ ያደርጉበታል። ስለዛ ስኬታማ ይሆናሉ ማለት ነው። ሁለተኛውንና ሌላኛውን ደግሞ ስናይ እውቀት ሳይኖራቸው ከገጠሩ ማህበረሰብ የሚሄዱ ሴት እህቶቻችንን ነው የሚመለከተው። ምክንያቱም እነሱ ስለሆኑ ከ5 እስከ 10 አመት ባለው ሰርተው ለውጥ የማያመጡት። እንዴት ካልን ሰርተው በተጠየቁ ቁጥር ገንዘብ ይልካሉ። ለራሳቸው ሴቭ አያደርጉም። ቤተሰብ የወር ደሞዛቸውን እየጠበቀ ስልክ በመደወል ገንዘባቸውን የሚቀበለው መሬት እገዛልሻለሁ፣ ቤት እንገዛልሻለን፣ ገንዘብሽን ተቀማጭ እናደርግሻለን በማለት ነው ያቺ ሴት ያን ሁሉ አመት ተቀምጣ ስትመጣ እንግዲህ ምንም ነገር የላትም። ለዛ ብዙ ጊዜ ከአረብ ሀገር የመጡ ሴቶች
ትንሽ ጭንቅላታቸው ምናምን የሚባል ወሬ እንሰማለን። ምክንያቱ እንግዲህ ያ ነው። በተጨማሪም ደግሞ የሶሻል ሚዲያ ሊከፍቱ ወይም ደግሞ ሊጠቀሙ ይችላሉ፣ ግን ራሳቸውን እንዴት ማሻሻል እንዳለባቸው እና የሚጠቅማቸውን መረጃ እንዴት እና ከምን ማግኘት እንዳለባቸው አያውቁም ማለት ነው። ስለዛ እነዛ ሴቶች በወንድ ይጭበረበራሉ። ይህን ያህል ላኪልኝ፣ አገባሻለሁ፣ እንደዚህ ሆኜ እያለ ብዙ ይቀበሏቸዋል ማለት ነው። በዚህ በኩል ወንድ ገንዘባቸውን ይቀበላል፣ በዛ በኩል ደግሞ ቤተሰብ ይበዘብዛቸዋል ማለት ነው። ስለዚህ ለውጥ የለም ማለት ነው። ዜሮ ትሆናለች ያቺ ሴት፣ እድሜዋን ትገፈግፋለች። በቃ ምንም እና ደግሞ አይማሩምም ጭምር ማለት ነው። ለዚህ ወንድ ብዙ ጊዜ ያጭበረብራቸዋል ማለት ነው። ስለዚህ እህቶቼ እባካችሁ ገንዘባችሁን ሴቭ አድርጉ። ባሉም ቢሆን ይደርሳል፣ እያየው ነው። እሷ ሰው ቤት ተቀምጣ ሰርታ ገንዘብ ልካ እሱ ሌላ ያገባባታል፣ ወይ ይተዋታል፣ ወይ ከገንዘቧ ወይ ከሰውየዋ አትሆን እንዲሁ ትንከራተታለች። ስለዚህ ላላያችሁት ሰው ገንዘብ መላክ አቁሙ እባካችሁ እህቶቼ፣ አረብ ሀገር የምትኖሩ አቁሙ። ወደ ቤተሰብ ጉዳይ ስንመጣ ደግሞ የቤተሰብን ስናይ ያው ደግሞ አብዛኛው ቤተሰብ ልጁ ምን እንደሚሰራ ምን አይነት ሁኔታ ውስጥ እንዳለ ምንም አያውቁም። ቢያውቁም ደግሞ አብዛኛዎቹ ከልጃቸው ግልበት ይልቅ ጊዜ ይልቅ የራሳቸውን ፍላጎት ነው አብዝተው የሚያስቀድሙት እና የማይረቡ ምክንያቶችን በመደርደር ባልሆነ በሆነው ገንዘብ ይጠይቃሉ። ስለዚህ እዛ ጋር ነው ጨዋታው የሚሆነው። ለቤተሰብ ምን ጊዜም ቢሆን ልጄ ውጭ ናት ብሎ የሚያስብ ከሆነ ገንዘብ ምታፍስ ነው የሚመስለው። ስለዚህ ራሳችንን መውደድ አለብን። በተለይ በዚህ ዘመን እኛንን ለራሳችን ያለ ነው። ስለዚህ ሶሻል ሚዲያ ለምንና ለማን መጠቀም እንዳለብን ማወቅ መቻል አለብን። እዛ ላይ ራሳችንን ማስተማር፣ ራሳችንን መለወጥ እንችላለን። ጥሩ ዘመን ላይ ነው ያለነው። ፈጣሪ ይመስገን። ማድረግ የምንችልበትን ነገር ማወቅ እንችላለን። እንግዲህ አላበዛባችሁም። በአጠቃላይ ቪዲዮ እንግዲህ ሶሻል ሚዲያ ላይ የምታወሯቸው ሰዎች ምን አይነት መሆን እንዳለባቸው ቪዲዮ ሰራለሁ። እስከዛው እንግዲህ ጠብቁኝ እላለሁኝ። ቀጣይ ቪዲዮ እንግዲህ ፌክ ሰዎችን የምንለይበትን ማለት ይሄ እስካም የሚያደርጉ ወንዶች አሉ ሴቶችን እንዴት እነሱ መለየት እንዳለብን እሰራላችኋለሁ። እስከዛ እንግዲህ ሰላማችሁ ብዝት ይበልልኝ እላለሁኝ። መልካም ቀን